ወይኔ ዛሬ ጉድ ነው። እስኪ ስራ ነገሩን ትላበት እናንተ ሰብስክራይብ፣ ሼር፣ ኮፒ ሊንክ አድርጉልኝ። አዲስ ጀማሪ ነው። ራሴ ልበል ልጅሽ እስር ቤት በሰበሰ አይተዋል። ግድር አድርገው ምንም ተኖር ይሆናል። ኧረ የለም እና በሩን ክፈትልኝ። አኗር ሰላም ፍቅር ውድ ለልጅ ቶፊቅ ቤተሰቦች፣ ድምፄን ጮክ መሰለኝ። ሁላችሁም በያላችሁበት ሁልጊዜ እንደምላችሁ ሰላም፣ ፍቅር፣ ደስታ አይራቃችሁ። የእናንተ ልጅ ቶፊቅ ተመልሻለሁ ማለት ነው። ዛሬ ደግሞ ስመለስ በደረቅ ሌሊት ነው፣ በድቅድቅ ጨለማ። ብዙዎቻችሁ በዚያው አጋጣሚ ቶፊቅ ጠፋ ለምንድን ነው እያላችሁ በጣም የምታከብሩ የምትወዱኝ ኦዲየንሶቼ ወይም ቤተሰቦቼ አፌ ሁሉ ተያያዘ። አይገርማችሁ? ምክንያቱም ቆየሁ መሰለኝ ኦልሞስት 1 ወር ከ15 ቀን ሆኖኛል። ካሁን በኋላ ላለመጥፋት ሞክራለሁኝ። ያው የተለያዩ ስራዎች ይዤ ስለነበረ በነዛ ቢዚ ሆኜ ለእናንተ ለውድ ቤተሰቦቼ ቪዲዮ እያደረስኩ አይደለም። ከዚህ ደግሞ ጎንበስ ብለን ይቅርታ እንጠይቃለን ማለት ነው። ዛሬ በዚህ ደረቅ ሌሊት የመጣሁበት ልዩ የሆነ እናንተን ያዝናናል ብዬ ያሰብኩት ቪዲዮ አለ። እሱም ደግሞ ለስራው በጣም ራሴ ጋር ስመካከር ነበር። በስከ መጨረሻ ከተሳካ ቆንጆ ቪዲዮ ለእናንተ ይደርሳል። ያው እኔ የሚኖረው ታናሽ ወንድሜ ጋር እንደሆነ ታውቃላችሁ። ያው ማታውቁም ካሁን በኋላ ከታናሽ ወንድሜ እኔ ጋር ነው የሚኖረው ማለት ነው። ዛሬ ለየት ባለ ፕራንክ ልናድርገው አስቤያለሁ። ለዚህ ብዬ ነው አሁን ከሌሊቱ 3 ሰዓት መሰላችሁ? 3 ሰዓት ከ34 ይላል በውጮች ነው። በእኛ ደግሞ ከሌሊቱ 9 ሰዓት ነው ማለት ነው። በዚህ ደረቅ ሌሊት ምን አስነሳ ልትሉ ትችላላችሁ። እኛ ቤት ደግሞ ፕራንክ አለ፣ ተንኮል አለ አይደል? ተንኮል ስንል በዚህ ደረቅ ሌሊት ተነስተናል። በዚያው አጋጣሚ ብዙዎቻችሁ ከጠፋሁበት ምክንያት ያው ዩቲዩብ ስልጠና እንደማሰለጥን ታውቃላችሁ። ኦልሞስት ከአሁን በፊት ያላችሁ ኦዲየንሶቼ 1000 ተማሪ በላይ በዩቲዩብ አሰልጥነን ሌሊት ነው አፌ የተያያዘ ምንድን ነው ተብታባና ትላላችሁ። ይሁን ተፈጥሮ ስለሆነ ማለት ነው። ስለዚህ የተለያዩ ዩቲዩብ ተማሪዎችን እያሰለጠን ነበረ። በተለያዩ ዓለም የምትኖሩት ወንድሞቼን እዚህ ጋር እንደምትመለከቱት ዩቲዩብ ቻናላችን ስናሰለጥን ኦልሞስት አሁን 8ኛ ዙር አሰልጥነን ጨርሰናል ማለት ነው። አሁን በዚያው አጋጣሚ ምዝገባ ጀምረናል። በየትኛውም ዓለም ሆናችሁ ባላችሁበት ቦታ ባላችሁበት ስራ የሚሆን ኢትዮጵያም ያሉት ወንድሞቻችሁ ዩቲዩብ ተምረው በወር የተለያዩ ገንዘቦችን እንዲሰሩ የምትፈልጉ ወይም አረብ ሀገር የሚሆን አውሮፓ የሚሆን ጎን ለጎን ስራችሁን እየሰራችሁ ዩቲዩብ እየተማራችሁ የራሳችሁን ዩቲዩብ ከፍታችሁ ኢትዮጵያ ስትመጡ ደግሞ በዛ ዩቲዩብ እየሰራችሁ ሁለተኛ ስደትን የማታስቡበት አዘጋጅተናል። ያው የእኛ ተማሪዎችም እስቲ ኮሜንት አለን በሉ። ስልጠናችን የምንሰጠው በኦንላይን ነው፣ ማታ ነው። ያው ስራ ጋር እንዲመቻች አብዛኛው በተለይ በአረብ ሀገር ያሉ እህቶቼ ማታ ቀን ስራ ስለሚበዛባቸው ከምሽቱ 3 ሰዓት ጀምረን እስከ ምሽቱ 5 ሰዓት ድረስ ስልጠና እንሰጣል። ስልጠና የምንሰጠው በዚህ መሰረት ነው። እዚህ ጋር የምትመለከቱት ያው ተማሪዎቻችንን ስናሰለጥን ያለው ፓርት ነው ማለት ነው። መመዝገብ የምትፈልጉ እዚህ ጋር ባለው ሊንክ ኮሜንት ላይ ያስቀምጥላችኋለሁ። ገብታችሁ ተመዝገቡ። 9፣ 10 እስከ 15 ዙር ያሉትን በአሁን በሁለተኛው ዙራችን ለማሰልጠን ዝግጅታችን ጨርሰናል። በአካል ደግሞ በቅርቡ ያው ቦታ እያዘጋጀን ነው። ከአሁን በፊት የነበሩ ተማሪዎቻችን አሰልጠን ስለጨረስን ቦታ አዘጋጅተን ሌላ ቅርንጫፍ ነው ያው ቦሌ ቡልቡላ አዲስ አበባ ላላችሁ ታውቁታላችሁ ማለት ነው። አሁን ሌላ ቦታ አዘጋጅተን እሱም በቅርቡ እንነግራችኋል። ግን አረብ ሀገር ያላችሁ ወይም አውሮፓ ወይም አሜሪካ ወይም የተለያዩ ሀገር ያላችሁ ባላችሁበት ቦታ ሆናችሁ ስራችሁን እየሰራችሁ
ዩቲዩባችሁን መሰልጠን ትችላላችሁ። ደግሞ ለየት የሚያደርገው ለእያንዳንዱ ተማሪዎቻችን የራሳቸውን ዩቲዩብ ቻናል ክሬት አድርጌ ነው የምሰጠው። ክሬት ማለት ከፍቼ ከዛ በኋላ አሰራሩ እኛ እናሳያል። እናንተ ደግሞ መስራት ነው ማለት ነው። መሰልጠን የምትፈልጉ እዚህ ባለው ስልክ ዋትስአፕ፣ ቴሌግራም እንዲሁም ኢሞ ማናገር ትችላላችሁ። ምዝገባው ጀምሯል። ዛሬ ወደ መጣሁበት ሀሳብ ስገባ እዚህ ጋር አንድ እቃ ትመለከታላችሁ። ቪንቶ ነው። ይህ ቪንቶ ዝም ብሎ አልመጣም። ያው አኗር ዛሬ ቀጣሪው ነው። የሚያሳየውን ሪያክሽን ማየት እፈልጋለሁ። ሰሞኑን እኔ ቤት እንግዶች ነበሩ። ያው በዚሁ አጋጣሚ አሁን ሸኝቻቸውን የተነሳሁት ስሸኛቸው ደግሞ አላየም ተኝቷልና እንግዳ ሞተብኝ ነው የምለው። ይህም ቪንቶ አይደለም። ቪንቶ ያው ኮሚኒቲ ዩቲዩብ ህጉ ላይ ፈቅድ ስለሚችል ደም ስለሚመስለው እንደዚህ ዩቲዩብ ላይ ደም ምናምን መልቀቅ ስለማይቻል ስለዚህ ምንድነው ካቻፕ ነው ያዘጋጀ ነው ማለት ነው። ይህን ካቻፕ እቀባለሁኝ። ሬሳ እንዲመስል ደግሞ እዚህ ጋር አንድ ያው እኛ ቤት ተንኮል አለ ብያቸዋለሁ። እዚህ ጋር እቃ ኬሻ አዘጋጅቻለሁኝ። ልጅየው ሙቶብኛል እና በቃ አጣጥለኝ ወደ ውጭ የሆነ ግራ ገባኝ ነው የምለው። እደናገጥበታለሁ። እሱም ምን አይነት መልስ ያሳያል ሳስበው እኔ እንጃ። እታሰራለሁም ሁሉ ነው የምለው። ምን የሚል ይመስላችኋል ግን ስታስቡት? አሁን ወንድማችሁ እጄ ላይ ሰው ጠፋብኝ ቢልባችሁ ወንድማችሁ እንዳይታሰር ወይም በህግ ጥላ ስር እንዳይውል የራሳችሁን ታደርጋላችሁ ወይስ ለህግ ትተባበራላችሁ የሚለውን እስኪ አንዋርን በዚህ አጋጣሚ የምንፈትነው ይሆናል። ስለዚህ አሁን ፊንቷችንን ቀስ አድርገን እየጮክ ነው መሰለኝ። እንደነገርኳችሁ ቆይ ላሳያችሁ። እዚህ ጋር በጣም ሌሊት ነው፣ ደረቅ ሌሊት ብላችሁ ሌሊት አይደለም። አሁን 10 ሰዓት እየገባ ነው። ሰማ እየተጠነቀቅኩ ነው። ስለዚህ እችን ፊንቶ እንደ ደም አድርገን የምንቀው በዛ መሰለኝ። ቲሸርቱ ያው ጥቅም አይውልም። ደም ይመስላል አይመስልማ? እንዴት ነው ይመስላል? ወደ ይመስላል ትንሽ ልጨምራል። የተያያዝኩ እንድመስለው ብዬ ነው ማለት ነው። ራሴን ለመቆጣጠር የሆነ ለማስመሰል መሞከር አለብኝ። እንዳየው ካየብን ችግር ስለሆነ ራሴን ስሜት ለማግኘት እየሞከርኩ አሳቅ ቶፊቅ አሳቅ ይመስላል። አንተ ወለ ይመስላል ከእንቅልፉ ስላልነቃ ካሜራማን ለራሱ የሚገርማችሁ ካሜራማን ደብቄ ነው ያስገባሁት። ያው በደረቅ ሌሊቱ ይህ ልትተባበረኝ ስለመጣ ቴንኪው። ከእንቅልፉ አስነስቼ ነው ከቤቱ ያመጣሁት ማለት ነው። ሲገባም አላየው። ስለዚህ እሱ የሚያውቀው እንግዶቹ እንዳሉ ነው። እንግዶቹ ደግሞ አሁን ወደ ክፍለ ሀገር ወጥተዋል ማለት ነው። በእነሱ ተጠቅመን ይሁን የራሳችንን እንጠቀማለን። እስኪ ቀስ ብለን ለማየት እንሞክራለን። ቆይ ይሄ መታየት የለበትም። ካሜራማን የሆነ ቦታ ጥግ ለቤት ትጠበቃለህ እንዳይሽ በቃ ትጠበቅልኛለህ።
ኬሻውን የት እናድርገው? መጀመሪያ የት እናድርገው? ከዚሁ መቶ ይውሰዱ ወይስ ሶፋው? አንተ ተነገድኩ እኮ ራሴ ተነቃ። አፌ ሁሉ እየተያዘ ነው። የእግር ጉድ ይሰማል። አንተ ሳይለንት ለማድረግ ሞክርሽ። ነቃ በል። ጠጣለህ ልስጥ እና ኪሻው ምናርገው? ምናርገው? ወደ ውስጥ። ስለዚህ ስማ፣ ሲወጣ አንተ እንዳይል መብራቱን ቀነሰበት ወይ አንተ ጮህብኝ ነበር። በቃ እንደዚህ አሪፍ ነው። በቃ ምክንያቱም አልተነሳም። ወይኔ ዛሬ ጉዱኝ ይላለሁ። ተነሳሽ ኖር ተነሳሽ ተነስ ወይኔ እናቴ ምንድን ነው ሰውነት መሆኑ ነው? ቶፊቅ እኮ ምን ሆነ ነው ሰውነት? እኔ ልብሴ ሁሉ ተበላሽቷል። ወይኔ ዛሬ ጉድ ሆንኩ። በራሴዎች ጉድ ሆንኩ። በአኗር ንገረኝ። ራኗር ጉድ ሆንኩኝ። ራኗር ሰውነት ምን ሆኖ ነው? ንገረኛ። ወይ ቢቀርብኝ ሳ ተስተንግጠ ሆነ ነው። ወይኔ ቶፊቅ ቢቀርብኝ ሳ ምን ሆነ ነው? ንገረኝ። ወይኔ ቶፊቅ እንደዛ አይተዳ አንተን እኮ ነው። ወይኔ ኧረ ምን ሆነ ነው? እንግዲህ በእናትህ አታስጨንቀኝ። ሰውነቱ እኮ ሌላ ምንድን ነው? ደም ምንድን ነው ሆነ ነው? ማን ጎድቶ ነው? ኧረ ማንም አልጎዳኝም። ኧረ ኖር ጉድ ሆንኩልህ። ቁጭ በል መጀመሪያ። ምን ሰውነት ሆኗል? ኧረ ጉድ ሆንኩልህ። ወይኔ አሁን ሰው ቢሰማሳ ኧረ ምን ሆና ነው? በእናትህ ቶፊቅ ወይ ያኖር እኮ ምን ሆና ነው? ሰውነት እኮ ወይኔ እስር ቤት ገባሁልሽ። በቃ እስር ቤት እኮ ምን ሆና ነው? ንገረኝ። እስር ቤት ገባሁልሽ እናቴ። ለስንት ነገር ስጠብቀኝ አንተን እኮ ነው። ንገረኝ በእናትህ እኮ ምን ሆና ነው? ይሄ ሰውነት እኮ ምንድን ነው? ወይኔ ቶፊቅ በደም እኮ ነው የተለወስከው። ያየኸውን ሰውነትህን። ምን ሆና ነው? ንገረኝ። ቃድርን አልጋው መታብኝ ስንቃደስ። አዎ ጓደኛ። አዎ ምን ነው? ስንቃደስ
ስንቃለድ ነው ስንጫወት ነው። ታዲያ ምን ሆኗል? እንውሰደው ሐኪም ሞቷል። ምንድን እንደ አይነት ቀልደቀል ወይኔ ሞቷል። ጓደኛ ራኑ አርጉድኝ ሄደሃል እኮ ምን ሆነህ ነው? ነገር መጀመሪያ እናቴ ስትሰማኝ ነው። ባይመጣስ ቢቀርብኝ ባይመጣ ረጮኩኝ። አንተ እኮ ነው አሁን ምንድን ነው እያልከኝ ያለው? You've earned your success. You worked hard. You deserve the trading experience that matches it. You deserve support experts that speak your language and respect you. You deserve